እኔ ባሳየው ምሳሌ አድርገህ እንድትሰራ ተጠንቀቅ የሚል ኃይለ ቃል አለ። በዘጸአት ምዕራፍ 25 ከቁጥር 40 ላይ አሁን የምንገለገልባት በሰው እጅ የተሰራችው ቤተ ክርስቲያን ወዳጆቼ በሰማያዊቷ ቤተ መቅደስ ምሳሌ የተገነባችና የተሰራች ናት። ሙሴን ወደ ሰማይ ወስዶታል የሰራዊት ጌታ እግዚአብሔር። በሰማይ ሌላ ቤተ መቅደስ አለ። ያን ቤተ መቅደስ ካሳየው በኋላ አሁን ለእስራኤላውያን የምትሰራው ቤተ መቅደስ ጊዜያዊ አገልግሎት የምትሰጡበት የምትሰራው ቤተ መቅደስ እኔ ባሳየውህ ወደ ተራራ ወስጄ በነገርኩ በዚያ ልክ አድርገህ ነው የምትሰራው። ከዚህ ግን ዝንፍ እንዳትል ተጠንቀቅም የሚል ከማስጠንቀቂያ ጋር ለሙሴ ይነግረዋል። ሙሴም ወደ ሕዝቡ ከመጣ በኋላ ራሱ ባለቤቱ እግዚአብሔር እንዳዘዘው አድርጎ ምን አለ ይላል? ሰራ። እግዚአብሔር እንዳዘዘን እንድንሰራ እግዚአብሔር ይርዳል። አሜን አትሉም? ማን እንዳዘዘን እንድንኖር አይደል? እግዚአብሔር እንዳዘዘው የሚኖር ሕዝብ የተባረከ ሕዝብ ነው። ምድር ላይ ብዙ ችግር የሚፈጠረውና ትርምሱ የሚበዛው ሰው እግዚአብሔር ባስቀመጠው ስፍራ መቀመጥ አልችል ሲል ነው። አገልጋዩ እግዚአብሔር ባስቀመጠለት ልክ የሚቀመጥ ከሆነ እግዚአብሔር በሰፈረልን ልክ የምንወጣ የምንገባ ከሆነ እናንተ የምትገለገሉም በዚያው ልክ የምትኖሩ ከሆነ ምድር አሁን በምናየው መልኩ አትታወቅም ማለት ነው። ቸነፈር የምንለው ረሃብ የምንለው ጦርነት የምንለው ጥላቻ፣ አለመግባባት የምንለው ሁሉ ምድር ላይ ወዳጆቼ ቤቱን ሰርቶ ያለው እግዚአብሔር ባዘዘን ልክ አለመኖራችን ነው። እግዚአብሔር የልቡኖቻችን አይኖች ይክፈትልን። መቼስ የተሰበሰብንበት ይመስለኛል አንድ ዋና ቁም ነገር ፈልገን ነው። ሌሊትም ቀንም በተለያየ ቦታ የተለያየ በጎ ነገርን ክርስቲያናዊ ስነ ምግባር በተላበሰ መልኩ የምንሮጠው አንድ ቁም ነገር ፈልገን ነው። ያን ቁም ነገር የማንን መንግስት ለመውረስ ነው? ወዳጆች አይሰማም። የማንን ለመውረስ ነው? ኢትዮጵያን ለመውረስ ነው እንዴ? የእግዚአብሔርን መንግስት ለመውረስ ነው። የእግዚአብሔርን መንግስት ለመውረስ ደግሞ እግዚአብሔር ባስቀመጠው ስፍራ የሚቀመጥ ሰው ነው ወራሽ የሚሆነው። በዚያው ልክ እንድንቀመጥ እግዚአብሔር ይርዳል። ለሙሴ ይህንን ነው ያለው፣ እኔ አሳይቻለሁ አለው። ካሳየው ደግሞ ወደፊትም ወደ ኋላም ወደ ጎንም እንዳትል እስከ መጣሉ ድረስ እስነገረው። በነገረው ልክ ደግሞ ሙሴ አዘጋጀና ድንኳንን ሰርቶ